የከፋ ዞን ብልጽግና ፓርቲ ፐብሊክ ሰርቫንት ቁጥር 2 ብልጽግና ህብረት አባላት ተሳትፎና ድጋፍ ለአቅመ ደካማና ያስገነባውን መኖሪያ ቤት አስረክቧል። ቤቱ የተገነባው በከፋ ዞን ቦንጋ ከተማ አስተዳደር ቀበሌ 01 አምራች መንደር አካባቢ ለሚኖሩ ለአቅመ ደካማና ሲሆን ቤቱ የተገነባላቸው እናትም ከቤት ቁሳቁስ ጋር ተረክበዋል። የከፋ ዞን ብልጽግና ፓርቲ የመንግስት ተጠሪና የብልጽግና ፓርቲ ኃላፊ አቶ አጥናፉ ኃይሌ በስነ ስርዓቱ ላይ እንደገለጹት ፓርቲው የዜጎችን ህይወት ለማሻሻል የሰው ተኮር ፖሊሲን ቀርጾ ተግባራዊ እያደረገ ይገኛል። ለአቅመ ደካማ የማህበረሰብ ክፍሎች የሚደረጉ የበጎ ድጋፍ ስራዎች መጠናከር እንዳለባቸውም አስገንዝበዋል። በጎ ስራ የጊዜ ገደብ የለው፣ መቆሚያ የለው። የበጎ ስራ እስከ መጨረሻ ድረስ የሚቀጥል ነው። የበጎ ስራ የተወሰነ ቡድን አነሳሽነትና የተወሰኑ አካላት ብቻ ያንቀሳቀሱ የሚሰራ ስራ አይደለም። በጎ ፈቃድ አገልግሎት ሁሉም ሰው የሚሰራው ስራ ነው። ሁሉም ሰው ቤት ብቻ ላይሆን ይችላል የሚገነባው። ቤት መገንባት ብቻ አይደለም የበጎ ፈቃድ አገልግሎት። ቅድም ሰምታችኋል። የኛ የዞን ማዕከል አባላት እውነት ለመናገር የህብረት አመራሮች ቅድም ሰምታችኋል። በጣም ጠንካሮች፣ አስተዋዮች፣ ለፓርቲያቸው ታማኝ የሆኑ አደረጃጀቶቻቸውን ከማጠናከር አልፎ እንደዛ አይነት ስራዎችን የሚሰሩ ናቸውና ይሄን ቤት ለመስራት ወንድሜ ተመስገን ከአባላት ጋር ወስኖ ከአመራሩ ጋር ወስኖ እኔ ጋር ደብዳቤ ይዞ ቢሮ ነው መጣው። እጅግ በጣም ደስ ብሎኝ እኔም ተቀብዬ ጉዳዩን ከጎናችሁ ነን፣ ቀጥሉበት። ይህ ተግባር ደግሞ በእናንተ ብቻ ሳይሆን ሌሎች ህብረቶች በተመሳሳይ መቀጠል አለባቸው የሚለውን አሳይመንት ሰጥተናል። አሁን እንግዲህ በ3 ወር ውስጥ ይሄን መሰለ ቤት ሰርቶ አጠናቀዋል። በነገራችን ላይ ገንዘቡን ሰምታችኋል። ይሄ በአሁኑ ሰዓት ቤት መገንባት ምን ያክል አቅም እንደሚፈልግ ምን ያክል ገንዘብ እንደሚበላ እያያችሁ። ስለዚህ ይሄን የመሰለ ሀብት አሰባስቦ በመዋጮ ብቻ የማይፈጸም ስለሆነ እንግዲህ በድፍረት የግለሰቦችን እየጠየቁ በእንደዚህ አይነት ሁኔታ በቁርጠኝነት ፈጽመዋሉና እነዚህን አባላት እነዚህን አመራሮች አንዴ እንድታመሰግኑ ጠይቃለሁ። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ረዳት የመንግስት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ ጋዋ አባ መጫ በጎ ተግባር በቅድመ ሁኔታዎች የሚገደብ ሳይሆን በራስ ተነሳሽነት የሚሰራና ለተጠቃሚው ለበጎ አድራጊው የህሊና እርካታ የሚያስገኝ ተግባር መሆኑን ገልጸዋል። ሰው ተኮር የሆነው ብልጽግና ፓርቲ እሳቤ በጎነትን እያበረታታ መሆኑን ያነሱት የመንግስት ተጠሪው ተግባሩ ተጠናክሮ መቀጠል እንዳለበት አስገንዝበዋል። ማየት፣ ማሰብ፣ መፈጸም ትልቅ ስለሆነ የብልጽግና ፓርቲ ሰው ተኮር ነው የሚለውን በንግግር በቲዮሪ ደረጃ የሚለፈልፍ ሳይሆን መሬት ወርዶ የሚያይ በመሆኑ ዋናው የብልጽግና ፓርቲ ሰንተር እሳቤው በቤተሰብ በአባል በህብረት መሬት እየነካ እንዲሄድ ከማድረግ አንጻር የኢኮኖሚ ቁጥር 2 ህብረት አባላት ቤተሰቡ፣ አጠቃላይ አመራሩ፣ መምሪያውን የሚመሩ አካላትና ሌሎች የሚመለከታቸው ባለድርሻ አካላት ይህ ጉዳዩን እንዲሆን መለየት፣ ማየት፣ ማሰብ፣ መፈጸምና በተግባር ሆኖ ማግኘት ትልቅ ስለሆነ ይህንን ትልቅ ስራ ለመስራት ያደረጉት ጥረት ላይ እውነት የኢኮኖሚ ቁጥር 2 አባላትና አደረጃጀቱን ዝቅ ብዬ ማመስገን እፈልጋለሁ። አንዴት እንድታመሰግኑ ይጠይቃለሁ። ህብረቱ አቅመ ደካሞችን በቋሚነት ለመርዳት በህብረት ደረጃ የበጎ አድራጎት ስራን ከ2017 ጀምሮ አቋቁሞ ከአባላት ከሚገኘው መዋጪ 7 ተማሪዎችን በቋሚነት እንደሚረዳ የገለጹት የከፋ ዞን ብልጽግና ፓርቲ ፐብሊክ ሰርቫንት የኢኮኖሚ ቁጥር 2 ህብረት ሰብሳቢ አቶ ተመስገን ገብረ መስቀል በዛሬው ዕለትም የተገነባው ቤት የዚሁ ተግባር ውጤት መሆኑን ገልጸዋል። የመረዳዳት ባህል አለን፣ እሴት አለ። ስለዚህ ባህሉንም እሴቱንም የበለጠ ደግሞ በብልጽግና ፓርቲ በጣም ተጠናክሮ የሄደበት ሁኔታ ነው የነበረው። ስለዚህ የተጠናክሮ የሄደበትን ሁኔታ የኛ መነሻ አለ። ይሄንን ብዙም ጊዜ በውይይት ደረጃ ነው የምንወያየውና ስለዚህ ይሄ ውይይት ላይ ብቻ መሆን የለበትም፣ ወደ መሬት መውረድ መቻል አለበት ከሚል ህሳቤና አላማ ተይዞ ምንድነው ያደረግነው? ከዚህ ቀደም ከ2017 ጀምሮ ነው የጀመርነው። በቃ የሰው ተኮር ስራዎችን የጀመርነው ከ2017 ጀምሮ ነው። 2017 ተማሪ ወደ 32 የሚሆኑ ተማሪዎችን የትምህርት ቁሳቁስ ወደ ከ52,000 ብር በላይ በማውጣት የትምህርት ቁሳቁሶች የተደገፉበት ሁኔታ ነው የነበረውና 7 ተማሪዎች አሁን ባለው ሁኔታ በቋሚነት እየተደገፉ ያሉበት ሁኔታ ነው። ትምህርታቸውን እስከ ጨርሱ ድረስ 7ቱ ተማሪዎች በቋሚነት ይደገፋሉ።
ፓርቲው ሰው ተኮር እሳቤን ለማስረጽና ማህበራዊ ኃላፊነቱን ለመወጣት ከህብረት አባላቱ ባሰባሰበው ድጋፍ ከ450 ሺህ ብር በላይ በሆነ ወጪ የተገነባው ቤት ዛሬ ማስረከብ መቻሉን ተናግረዋል። የቦንጋ ከተማ አስተዳደር ከንቲባ ዶክተር ተክላ አቦሎ በበኩላቸው የተደረገው በጎ ተግባር ሊበረታታና ሊመሰገን የሚገባው ስራ እንደሆነ ገልጸው እስከ ታችኛው ማህበረሰብ ወርዶ የህብረተሰቡን ህይወት ለመቀየር የሚደረገውን ጥረት መሆኑ በከተማው ህዝብ ስም ምስጋናቸውን አቅርበዋል። በተጨማሪም ቤቱ የመብራት አገልግሎት የሌለው በመሆኑ የከተማ አስተዳደሩ የአገልግሎት ተጠቃሚ የሚሆኑበትን ሁኔታ እንደሚያመቻችም ተናግረዋል። ሰው ተኮር ነኝ የሚል ርዕዮት አለው፣ አላማ አለው። ሰው ተኮርነት ማሳያው ከዚህ ነው የሚጀምረው ማለት ነው። የወደቀን ከማንሳት ነው የሚጀምረው። የተራበን ከማብላት ነው የሚጀምረው። መሻገር የሚፈልግ ህልም ያለው ህልሙ እንዳይጨነግፍ በመደገፍ ነው የሚጀምረውና ከአባሎቹ ነው የፓርቲም ህልም ይታየውና በዚህ ዙሪያ ከፍተኛ አስተዋጽኦ ያበረከታችሁ ወንድሜቶቼ በከተማ አስተዳደር ስም እጅግ አድርጌ አመሰግናለሁ። ቀደም ሪፖርት አቅራቢው አንዳንድ ክፍተቶችን ሲያነሳ ነበር። አንደኛው መብራት የላትም የሚለውን ነው። በከተማ አስተዳደሩ ኃላፊነት ወስደን መብራት የማስገባቱን ኃላፊነት እንወጣለን። ለዚህ በጎ ዓላማ የተባበራችሁ አቅማችሁን በሙሉ ተጠቅማችሁ እንድንሰበሰብ በጎ ስራ እንድንሰራ ያደረጋችሁ አካላት እጅግ አድርጌ አመሰግናለሁ። እኛም ከዚህ የተሻለ 2-3 ስራ ሰርተን ዳግም እንሰባሰብበትን ጊዜ ፈጣሪ ያምጣልን። ድጋፍ የተደረገላቸው እናት ወይዘሮ ወይኒቱ ወጋየው የሁለት ልጆች እናት እንደሆኑና በተጨማሪም ማየት የተሳናቸው በመሆናቸው አስቸጋሪ የኑሮ ሁኔታ ውስጥ ሲቆዩ ቤት ፈርሶባቸው በዝናብ ሲሰቃዩ መቆየታቸውን ገልጸው በተደረገላቸው ድጋፍ ይህ ቤት ከዕቃ ጋር በማግኘታቸው መደሰታቸውን ገልጿል። በስነ ስርዓቱ ላይ ከፍተኛ የከፋ ዞን አመራሮች፣ የቦንጋ ከተማ አስተዳደር አመራርና የዞኑ የብልጽግና የኢኮኖሚ ቁጥር 2 አመራሮችና አባላት ጥሪ ከተደረገላቸው አባላት እና የአካባቢው ነዋሪዎች ጋር ተገኝተዋል።